የዛሬው ፊልማችን በዩኒቨርሲቲ ውስጥ ጽዳት ሰራተኛ ሆኖ የሚሰራና በገባበት መማሪያ ክፍል ውስጥ በአንድ ፕሮፌሰራቸው ለተማሪዎች የሚሰጡ ከባባድ የሂሳብ ጥያቄዎችን የሚፈላለጥ ልጅ ያስመለክተናል። ቤተሰቦች በመሃል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የ20 ዓመቱ ዊል ሃንቲንግ በቦስተን አንዲት በደህንነት የምትታወቅ ሰፈር ውስጥ ይኖራል። ነገር ግን በታዋቂው MIT ቴክኖሎጂ ዩኒቨርሲቲ ውስጥ የጽዳት ስራን ይሰራል። አንድ ቀን ኮሪደሩን በሚያጸዳበት ጊዜ በቦርዱ ላይ የተጻፈ ውስብስብ የሂሳብ ጥያቄ ያስተውላል። ጥያቄውንም በጉጉት ይመለከታል። ጥያቄውን በሰሌዳው ላይ ያስቀመጠው ፕሮፌሰር ጄራልድ ላምቦ ነበር። ፕሮፌሰሩ ጥያቄውንም ለተማሪዎች ሲሰጡ ዝም ብሎ አልነበረም። በሴሚስተሩ መጨረሻ ላይ የንድፈ ሐሳብ መፍታት ለሚችል ማንኛውም ሰው በዩኒቨርሲቲው ጆርናል ላይ እንደሚታተምና ቃሉንም እንደሚያከብር ተናግሮ ማንም ሰው ሊሰራው እንደማይችል በመተማመን ለተማሪዎች ሰጥቶ ይወጣል። ይህንንም የሚያደርግ ሰው ስሙ ተመዝግቦ ማንነቱ ገኖ ስኬቱ ተመዝግቦለት በዩኒቨርሲቲው ውስጥ እንዲታተም በማድረግ ወደ ዝናና ሀብት ማማ እንደሚሄድ ደጋግሞ በመናገር የመጨረሻ ማሳሰቢያውን ይሰጣል። አሁንም ፍላጎት ያለው ሰው ወደ ቦርዱ ቀርቦ መልሱን መጻፍ ይችላል በማለት እድሉን ይሰጣቸዋል። እናም ፕሮፌሰሩ ያለውን ባይሰማም የጽዳት ሰራተኛው ዊል በዚህ ጥያቄ በጣም ይደነቃል። ቀኑን ሙሉ ስለሱ ማሰብ ማቆም አልቻለም። ደግሞም ይሄንን መፍታት ከቻለ ወደፊት ወደ ማርስ ለመብረር እንደሚችልና አልፎ ተርፎ ማርስ ላይ እጽዋት ሁሉ ማብቀል እንደሚችል ይገነዘባል። ያን ምሽት በባር ውስጥ በጥያቄው በጣም ከመዋጡ የተነሳ ጓደኛውን ትቶት ወደ ደሳሳ ጎጆ ትንሽ ቤቱ እየተጣደፈ በመሄድ ንድፈ ሐሳቡን ሲፈታ ያድራል። በቤቱ ውስጥ ሰሌዳ ከመጠቀም ይልቅ እሳሳት እንደ ልቡ እያጠፋ ለመስራት እንዲመቸው የመታጠቢያ ቤቱን መስታወት ይጠቀማል። እናም ከተወሰነ ጊዜ በኋላ ይሳካለታል። ታምራዊ መልሱን ያገኛል። በሳምንቱ መጨረሻ በስራው ቦታ ላይ ይደርስና ወለሎቹን በማጽዳት ላይ ያለ በስራው መካከል እንደ ቀልድ የጥያቄውን መልስ ማንም ሰው ሳያየው በቦርዱ ላይ ቁጭ ያደርገዋል። ከጥቂት ቀናት በኋላ ፕሮፌሰሩ ታምራዊውን ትክክለኛ መልስ በቦርዱ ላይ ያገኛሉ። ከተማሪዎቹ ውስጥ ይህን ከባድ ጥያቄ መፍታት ይችላል የሚለውን ሐሳብ ማመን ቢከብዳቸውም የሰጡት ለነሱ ስለሆነ እስከሚያረጋግጡ ይህን ጂነስ ተማሪያቸውን እስከሚያገኙት በጉጉት ወደ ተማሪዎቹ ይሄዳሉ። እናም አንድ የእርሱን ጎበዝ የሚለውን ተማሪ ጃክን ይጠይቀዋል። ፕሮፌሰሩ እርሱም እሱ እንዳልሆነና ማን እንደሰራው እንደማያውቅ ይነግረዋል። በዛ ምሽት ዊል ከጓደኞቹ ጋር እየተዝናና ሲሆን እነሱም በሰዎች ስብስብ በኩል እያለፉ አንድ ከዚህም በፊት ከልጅነቱ ጀምሮ የሚያውቀው ሰው አንዲት ሴት ልጅን ሲሳደብ ያስተውላል። ይህ ሰው እርሱም በልጅነቱ ይመታውና የተለያየ ጥቃት ያደርስበት ስለነበር ያንን ያስታውስና ጓደኛው መኪናውን እንዲያቆም ያደርግና ከመኪናው ውስጥ ዘሎ ይወጣና ሰውየውን ፊቱን በቡጢ ይመታዋል እና በቡድኖች መካከል ጠብ ይፈጠርና ድብድቡ ይጦፋል። ፖሊሶቹ ሲመጡ የዊል ጓደኞች እርሱን ሊያሸሹት ቢሞክሩም ፖሊሶቹ ወዲያው ይደርሱባቸዋል። ዊልም ይያዛል። በማግስቱም ጠዋት ፕሮፌሰር ጄራልድ በአንድ ትልቅ አዳራሽ ውስጥ ንግግር እያደረጉ ሲሆን ዛሬ የመጣችሁት የኔን ንግግር ለመስማት ነው ወይስ ምስጢራዊውን የሂሳብ አስማተኛ ማንነት ለማረጋገጥ ነው ይላቸዋል። ሁሉም ሰው ችግሩን የፈታው ሊቅ ማን እንደሆነ ለማወቅ ይጓጓል፣ ግን ማንም መልስ አይሰጥም። ደህና የፈለጋችሁትን ባለማድረጌ አዝናለሁ ብሎ አሁንም ፕሮፌሰሩ ለተማሪዎቹ የበለጠ ውስብስብ የሆነ ጥያቄ ሊሰጣቸው ይወስናል። ይህ ጥያቄ እሱና ባልደረቦቹ ከ2 ዓመታት በላይ ለመፍታት ሲሞክሩ የቆዩበት ሲሆን ይኸው ስሩት ብሎ የተባለው ቃል እንደተጠበቀው እንደሆነ ይነግራቸዋል። ይህ በእንዲህ እንዳለ ዊል ከፖሊስ ጣቢያ ወጥቶ በአንድ ሳምንት ውስጥ የፍርድ ቤት ቀጠሮ እንዳለው ለጓደኛው ይነግረዋል። ምሽት ላይ ወደ ፈረቃው
ያቀናና እንደገና በቦርዱ ላይ ለእርሱ ቀላል የሆነ ጥያቄ ይመለከታል። ዊል ጽዳት ሰራተኛው ማንም ሳያየው ለመጨረስ እየሞከረ በፍጥነት መስራት ይጀምራል። ለምንድነው የሚደበቀው? በዚህ ጊዜ ፕሮፌሰሩ ከቢሮ ወጥቶ ዊልን አይቶት ምን እየሰራ ነው ብሎት ያለ ተማሪዎች የተሰጠ ጥያቄ ነው ልታጠፋው ነው እያለው ዊል በፍጥነት ትቶት ይሮጣል። አረ ምን ሆነ ነው ብሎት ፕሮፌሰሩ ዊልን ሊይዘው ቢሞክርም ዊል ግን በፍጥነት ይጠፋበታል። ፕሮፌሰሩ ወደ ቦርዱ ተመልሶ ትክክለኛውን መልስ እንደገና እንደተጻፈ ይገነዘባል። ፕሮፌሰሩም በመገረም በፈጣሪ ስም በማለት በዛ ምሽት ከስራ በኋላ ዊል ከጓደኞቹ ጋር ወደ ቡና ቤት እያቀና ከስራ እንደተባረረ ይነግራቸዋል። አሁን ዩኒቨርሲቲ ውስጥ ገብቶ ጥያቄዎቹን መስራት አልቻለም። እነርሱም ለምን ተባረርክ ይሉታል። የመስሪያ ቤቱ አስተዳደር እንደገና በመዋቅር ላይ ነው ብሎ ይሰክሳቸዋል። በማግስቱ ፕሮፌሰር ላምቦ ምስጢራዊውን የሂሳብ ሊቅ ለመከታተል ይወስናል። ዊልን ለማግኘት ወደ ጽዳት ሰራተኛው ቢሮ ይሄዳል። አዎ ምን እንደማደርግላችሁ አታውቁም። የምትፈልጉትን ሁሉ አደርግላችኋለሁ። እናንተ ብቻ እዚህ የሚሰራ ተማሪ ስም ብቻ ስጡኝ ይላቸዋል ሰራተኞቹን። ፕሮፌሰሩ ስለ ጽዳት ቅሬታ ለማቅረብ ነው ብለው ስላሰቡ የዊል ባልደረቦች ቶሎ ብለው የዊልን ስም መጥራት አልፈለጉም። ፕሮፌሰሩ ፍለጋውን ቀጥሎ ያለበት ቦታ ይሄዳል። እናም የዊል ችሎት ቀጠሮ ላይ ፕሮፌሰሩ ወደ ችሎቱ ገብተው ዊል በሕግና በሶሲዮሎጂ ግሩም ዕውቀት ራሱ ሲከላከል ያያሉ ችሎቱ ላይ እና ግን ዳኛው ክሱን በሙሉ ሲያነብ ጥፋቱ ብዙ ቁጥር ስላለው ራሱን ለመከላከል ዊል ከፍተኛ ጥረት ቢያደርግም ጥፋቶቹ አሁንም ወደ እስር ቤት ያስገቡታል። ቆይቶም $50,000 ዋስ መውጣት እንደሚችል ስላወቀ እናም ፕሮፌሰር ጄራልድ ሁለት ቅድመ ሁኔታዎችን ያስቀምጡለትና ከተስማማ ሊያስፈቱት ቃል ይገቡለታል። አንደኛው ቅድመ ሁኔታ ዊል በየሳምንቱ ከፕሮፌሰሩ ጋር መገናኘትና ከባባድ ሂሳቦችን ማጥናት እንዳለበት ይነግሩታል። ሁለተኛው ቅድመ ሁኔታ ደግሞ በወንጀል ዝንባሌዎቹ ላይ ለመስራት በሳምንት አንድ ጊዜ ከቴራፒስት ጋር መገናኘት እንዳለበት በማሳወቅ እና ሁሉንም ወጪዎቹን ለመሸፈን ቃል ይገባል። ዊል ቴራፒ እንደማያስፈልገው እርግጠኛ ቢሆንም ነገር ግን ለነጻነቱ ስል በስምምነቱ ይስማማል። አሁን ላይ ዊል ከእስር ተፈቶ ከፕሮፌሰሩ ጋር የዋለበት መዋል ይጀምራል። በቆይታውም ከእርሱ ጋር እያለ ጥያቄዎችን በቀላሉ ይሰራል እና ፕሮፌሰር ጄራልድ በርሱ በጣም ይደነቃል። ነገር ግን የቴራፒው ሕክምናው ፕሮፌሰሩ እንደሚፈልገው በተቀላጠፈ መንገድ እየሄደ አይደለም። ፕሮፌሰሩ ከዊል ጋር በተሻለ ሁኔታ የሚግባባ ሰው ለማግኘት የተለያዩ ስፔሻሊስቶችን ይቀያይራል። የተመደበለት የመጀመሪያው የስነ ልቦና ባለሙያ ለዊል መጽሐፉን ሰጥቶት ዊልም በአንድ ሌሊት አንብቦ ከጨረሰ በኋላ መጽሐፉ ላይ ሲያሾፍበት ራሱ የስነ ልቦና ባለሙያው ይፈራዋል። እናም እርሱም ማከም ከባድ እንደሆነና እንደማይፈልግ ይነግረዋል ለፕሮፌሰሩ። ሁለተኛው የስነ ልቦና ባለሙያ ሂፕኖሲስን በመጠቀም ዊል እንዲተኛ ለማድረግ የበለጠ ከባድ አካሄድ ይወስዳል። ይህም ዊልን አልቻለውም እናም ይተወዋል። ጄራልድ በዚህ ጉዳይ ተስፋ ሊቆርጥ ትንሽ ሲቀረው ነገር ግን ድሮ ሲማር አንድ የዶርም ጓደኛው የነበረውን ያስታውስና በዚህ ሊረዳው እንደሚችል ሾን ማጉዌር የተባለ የስነ ልቦና ባለሙያ ያስታውሳል። ጄራልድ ወደ ሾን ቢሮ ሄዶ ስለ ዊል ጉዳይ ይነግረዋል። መጀመሪያ ላይ ሾን በጣም ቢዚ በመሆኑ ምክንያት ዊልን መውሰድ አልፈለገም ነበር። ነገር ግን ፕሮፌሰሩ የዊል ኬዝ ለየት ያለ ጉዳይ ነው በማለት አሳምነውት ዊል ከ100 ዓመት በፊት ምንም አይነት ትምህርት ሳይኖረው ጉልህ ግኝቶችን ካደረገው ከህንድ ሰው ጋር አንድ እንደሆነና ሮማኖ ጆን ጋር የሚወዳደር ወደር የለሽ ልጅ ነው ብለውት
ሾንም ዊልን ይወስደዋል። በመጀመሪያ ክፍለ ጊዜ ዊል እንደተለመደው የአሽሙር አስተያየቶቹን በመስጠት ቴራፒስቱ ላይ ያፌዝበታል። ቢሆንም ሾን ሳይወድቅ በትዕግስት ያዳምጣል። ዊል ቴራፒስቱ የሰራው ስዕል ሙሉ በሙሉ መጥፎ እንደሆነና ሲናገረውም ሾን መልካሙን ብቻ ይመልስለታል። ዊልም ፈተናውን ይቀጥላል። እናም ዊል ሚስቱን በመጥቀስ ወደ ሾን የግል ህይወት በመግባት ስድብ ሲጀምር ደካማ ጎኑን ያገኝበታል። ሾን ተነስቶም አንገቱን አንቆ እንደገና ሚስቴን ብታንቋሽሽ እኔ ጨርሳለሁ ይለዋል። ክፍለ ጊዜው ያልቃል። ሾን አልቻለም። ከክፍለ ጊዜው በኋላ ፕሮፌሰሩ ጄራልድ ወደ ሾን መጥተው እንደተበሳጨ ያያሉ። ሾን ማቆም እንደሚችል ይነግረዋል። ነገር ግን ሾን ከሳምንቱ በኋላ ዊልን እንደገና ማየት እንዳለበት አጥብቆ ይነግረዋል። ከክፍለ ጊዜው በኋላ ሾን ስለ ዊል በማሰብ ስለ ሚስቱ ስለሰጠው አስተያየት በማሰብ ረጅም ጊዜ ያሳልፋል። ይህ በእንዲህ እንዳለ ዊል ቡና ቤት ስካይለር ከምትባል ልጃገረድ ጋር ይገናኛል። ከአባቷ ብዙ ገንዘብ እንደወረሰችና ወደ ስታንፎርድ ዩኒቨርሲቲ ለማመልከት እንዳቀደች ትነግረዋለች። በጣም ጥሩ ምሽት ከእርሷ ጋር ካሳለፈ በኋላ መጨረሻ ላይም ይስማማሉ። ቀጥሎም ሁለተኛው የሕክምና ክፍለ ጊዜ ይመጣል። በዚህ ጊዜ ሾን በቢሮው ውስጥ ሳይሆን በፓርክ ውስጥ ክፍለ ጊዜው ያደርገዋል። ዊል የተለመደውን የስላቅ ድርጊቱን ይጀምራል። ሾን ግን ያቋርጠዋል። ሾን ስለ ቃላቶቹ ብዙ እንዳሰበ በመናገር በሾን እይታ ዊል አሁንም ስለ እውነተኛ ህይወት ምንም የማያውቅ ትንሽ ልጅ እንደሆነ ይነግረዋል። እሱ በዓለም ላይ ስላሉ ውበቶች ሁሉ እውነታዎችን ይማር ይሆናል። ነገር ግን ቦስተንን ለቆ ስለማያውቅ የዓለምን ስራዎች በአካል አይቶ እንደማያውቅ ይነግረዋል። ስለ ጦርነት ታሪኮችን መጥቀስ ይችላል። ነገር ግን በጦር ሜዳ ውስጥ ሆኖ አያውቅም። ስለ ፍቅር ልቦለድ ማንበብ ይችል ይሆናል። ነገር ግን በእውነት የተወደደ ወይም በሴት ፊት በድፍረት ፍቅርን በተግባር አሳይቶ አያውቅም እያለ ስነ ልቦናውን ለመንካት ሾን ይሞክራል እያለ ሲቀጥልም ነገር ግን ሾን ራሱ በሳይኮሎጂ ዕውቀቱ ዊል ልቡን ከፍቶ እስኪነግረው ድረስ የተተወ ወላጅ አልባ ልጅ እንደሆነና ያ ህመም እንዳለበት በጭራሽ አይረዳም። ዊልም ስለራሱ ለመናገር ሲሞክር የህይወቱን ጠባሳ መናገሩ ከሾን ምንም መፍትሄ ሊያመጣለት እንደማይችልና ካንተ ምንም መማር እንደማልችል ታውቃለህ ይለውና እናም ይህን ችግሬን የሚፈታልኝ መፍትሄ መጽሐፍ ውስጥ አንብቤ ማግኘት አልቻልኩም ይለዋል በማለት ንግግሩን ከጨረሰ በኋላ በሚቀጥለው ክፍለ ጊዜ ዊል በጸጥታ ይቆያል። ሾን ዊል እንደተሸነፈ በማሰብ ተረጋግቶ እርሱም በጸጥታ ይቀመጣል። እውነትም ነገሩ እንደዛ ይመስላል። በሚቀጥለው ክፍለ ጊዜ ዊል በመጨረሻው ዝምታውን ይሰብርና ለሾን አንድ የማይረባ ቀልድ ይነግረዋል። ከልጃገረዶች ጋር ስላለው ግንኙነት ማውራት ይጀምራሉ እና ዊል በቅርብ ጊዜ ስካይለር ከምትባል ልጃገረድ ጋር እንደተዋወቀ ይነግረዋል። ሾን ስካይለርን እንደገና ለማየት እቅድ እንዳለው ይጠይቀዋል። እናም ዊል ሳያስብ ለሾን ባልጠበቀው መልኩ መናዘዝ ይጀምራል። እርሷን በጣም እንደሚወዳትና እርሷን ማጣት እንደማይፈልግና ስለርሷ ብዙ እንደሚያስብ ሲነግረው አሁን ሾን ደካማ ጎኑን ያገኘ ይመስላል። ይቺ ልጅ አሁን ለኔ ትክክለኛ ሰው ነች በማለት ለእርሱም ፍጹም እንደሆነችና እርሱ ወላጅ አልባ መሆኑን ነግሯት ይህን ግንኙነት ማበላሸት እንደማይፈልግ ያወራዋል ለሾን። ሾን ዊል የእርሷን ሳይሆን የራሱን ፍጹም ማንነት እንዳይበላሽና ማንም ሰው የራሱ ጉድለት እንዳለው ነግሮት በዚህ ጉዳይ መፍራት እንደሌለበት ይነግረውና የራሱን ልምድ ማውራት ይጀምራል። ሾን በቅርቡ በካንሰር ህይወቷ ያለፈችውን ሚስቱን የግል ታሪክ ማካፈል ይጀምራል። ሚስቱ ስለነበሯት አስቂኝ ትንንሽ ባህሪዎች ለዊል ይነግረውና እነዛ ነገሮችን አሁን ላይ ከሚስቱ ጋር በጣም
በጣም ለማድረግ የሚናፍቅ እንደሆኑ ያጫውተዋል። እርሱ ራሱ በሰዎች የማይወደዱለትና ጉድለት የነበሩ ማንነቱን በሚስቱ እንደሚወደዱ ነግሮት እውነተኛ ፍቅር ማለት የሌላውን ጉድለት በመቀበል እንደሆነ ይነግረዋል። ትክክለኛው ምርጫ እንዳደረክ ለማወቅ በጣም የቅርብ ግንኙነት ታስፈልጋል። አሁን ለመጀመሪያ ጊዜ ዊል ሾንን በተመስጦ ያዳምጠው ጀመር። ለምን ይሆን? በመቀጠል ዊል ወደ ዶርሟ ሄዶ ስካይለርን ያገኛታል። ቀድሞ ሳይነግራት በድንገት ሰርፕራይዝ አርጓት ሲሆን ያለ እቅዷ ቢሆንም አብረው ለመውጣት ተስማማለች። ከዛም የውሾች ውድድር ወዳለበት ሄደው ጥሩ ጊዜ አብረው ያሳልፋሉ። በቆይታቸውም ስካይለር ዊልን የት እንዳደገና እንዴት እንዳደገ ትጠይቀዋለች። ዊል ከቦስተን እንደመጣና እዛ እንዳደገ ይነግራትና ነገር ግን ስለ ቤተሰቡ ሁኔታ ይዋሻታል። እርሱም ዋሽቷት 12 ታላላቅ ወንድሞች እንዳሉት ሲነግራት ስንት ብላ በአግራሞት መልሳ ትጠይቀዋለች። 12 ትልልቅ ወንድሞች አሉኝ ብሎ ይመልስላታል። እርሷም አታደርገውም እያለች በጣም ይገርማታል። እርሱም እውነቱን እንደሆነ ምሎ ይነግራታል። እድለኛ ነኝ እኛ አሁን እንደዚህ ነን 13 ነን ብሎ ይባስ ብሎ ለስካይለር በቅርቡ ከቤተሰቡ ጋር እንደሚያስተዋውቃት ቃል ይገባላታል። ዊል እነዛ መንታዎች የሚመስሉትን ጓደኞቹ ሊያስተዋውቃት ይሆን? ምን አስቦ ነው? በሚቀጥለው ቀን ዊል እና ሾን እንደገና ተገናኙና ዊል ሾንን አንዲት ሴት ሚስቴ ልትሆን እንደምትችል መችና እንዴት ማረጋገጥ ይችላል ብሎ ይጠይቀዋል። ሾን እሷን ባያት ከመጀመሪያው ጊዜ ቅስፈት ጀምሮ እንደሚያውቅ ይነግረዋል። ቀጥሎ ከራሱ ጋር የተገናኘ አንድ ታሪክ ሲነግረው በአንድ ወቅት ጎበዝ የቤዝቦል ተጫዋች እንደነበረና አንድ ቀን ወሳኝ ጨዋታ ለመጫወት መሄድ ቢኖርበትም ሳይሄድ እንደቀረ ነግሮት በምትኩ አንዲት ቆንጆ ልጅ ባር ውስጥ አግኝቶ ከእርሷ ጋር እንደዋለ ይነግረዋል። ይህን በማድረግም አንዳች እንዳልተቆጨው ይነግረዋል። ስካይለር ዊል ከእውነተኛ ቤተሰቡ ጋር እንዲያስተዋውቃት አጥብቃ መጠየቅ ትቀጥላለች። እርሱ ግን አሁንም እውነቱን ለመናገር ፈቃደኛ አልሆነም። በምትኩ ጓደኛውን ቻክ ጨምሮ ጓደኞቹ ጋር ለማስተዋወቅ ይወስናል። የሚገርመው ነገር ስካይለር ከሁሉም ልጆች ጋር ጓደኞቹ ጋር እየቀለደችና ቢራ እየጠጣች ከጀማዎቹ ጋር በጣም መስማማት ትጀምራለች። ነገር ግን በምሽቱ መጨረሻ ቻክ የዊልን ሙድ ያበላሽበታል። በጣም በመስከሩ የማይሆን ነገር እያወራ ዛሬውኑ አድርጉት፣ ተገናኙ እያለ ስካይለርንም ያስደነግጣታል። በኋላ ፕሮፌሰሩ ጄራልድ የዊል ሕክምናን ሂደት ለማወቅ ከሾን ጋር በመመገቢያ ክፍል ውስጥ ሲገናኙ ያሳየናል። ሾን ያለፈውን የዊልን የህይወት ታሪክ ለማወቅ ምንም ፍላጎት እንደሌለውና እርሱ አሁን ስለ ዊል ማወቅ የሚፈልገው አሁን ምን ማወቅ እንደሚፈልግና ምን እቅዶች እንዳሉት ማወቅ ያጓጓኛል እንጂ ዊልን ምንም ነገር አድርግ ብዬ ማስገደድ አልፈልግም ብሎ ይመልስለታል ለጄራልድ። እርሱ ራሱ ከህይወት የሚፈልገውን መምረጥ መቻል አለበት ይለዋል። በዚህም ፕሮፌሰር ጄራልድ ተናዶ ዊልን እንደዚህ ብለ ነገሩን አክብደ አትዝጋብኝ፣ ስለ ልጁ ያለውን ነገር በደንብ እናውራ ይለዋል። ሾንም የሚፈልገውን ለማወቅ ለምን ጊዜ አንሰጠውም ይለዋል። በሌላ በኩል ጓደኛው ቻክ ራሱን ዊል ነኝ ብሎ እንደሱ ቀለሜ እንደሆነ በማስመሰል ከሰዎች ክፍያ ጠይቆ ገንዘቡን በጓደኛው ስም አጭበርብሮ ወስዶና ተገቢ ባልሆነ ባህሪው ቻክ ከሰዎች ጋር ዊል ሊስማማ የሚችለውን ስምምነት እንዳበላሽ ያሳየናል። ቻክም መልካም ቀን ክቡራን ብሏቸው ስራው የሚጀምርበትን ቀን በጉጉት ጠብቁ ብሏቸው ይሰናበታቸዋል። ይህ በእንዲህ እንዳለ ዊል ከስካይለር ጋር በምሽት ይዝናናል።
በመሳሳም ይጀምራሉ። ከዛም ተኝተው እያለ እርሷ ትምህርቷን የምትከታተልበት ስታንፎርድ ካሊፎርኒያ አብሯት እንዲሄድ ዱብዳ ጥያቄ ጠይቀዋለች። ይህም ያልተጠበቀ ጥያቄ ስለነበር ያስደነግጠዋል። እናም ብዙ ምክንያቶች ነግሯት ወዲያውኑ እምቢ ይላታል። ግን ስካይለር አጥብቃ ትለምነዋለች። እናም ስካይለር ዊልም ምንም ውድድር በሌለውና አዲስ ነገር በመፍራት በትንሿ ዓለም ላይ እንደተጣበቀች ትነግረዋለች። ከዛ ዊል በዚህ ንግግሯ ክፉኛ ተናዶባት ሲጮህ ቀልዴን ነው ብትለውም በገንዘቧ ተመክታ እርሱ እንደፈለገች ማድረግ እንደምትችል ሐሳቧ እንደዛ እንደሆነ ይነግራታል። እርሷ ግን በሕይወት ካለ አባትና ከብዙ ርስት መካከል መምረጥ ካለብኝ በእርግጠኝነት አባትን እንደምትመርጥና ትነግረውና አስተሳሰቧ በገንዘብ ላይ እንደዛ እንዳልሆነ ትነግረዋለች። እሷም በጣም ትፈራለች። ነገር ግን እሱ ታማኝ ባይሆንላትም እርሷ ግን ለዊል ታማኝ መሆን ትፈልጋለች። ዊል ተቃውሞ ያደርጋል። በዚህን ጊዜ ስካይለር የሌሉ ወንድሞቹን ታስታውሳለች። በዚህ ጊዜ ዊል ሙሉ በሙሉ ራሱን መቆጣጠር ያቅተዋል። ስካይለር ስለሱ እውነቱን ማወቅ ፈጽሞ ባትፈልግም እርሱ በራሱ ስለራሱ ትክክለኛው ማንነት መናገር ይጀምራል። እሱ ወላጅ አልባና በልጅነቱ ሰዎች አሰቃይተውት እንዳደገ መናዘዝ ይጀምራል። ስካይለር በእንባ ሁሉንም ነገር ስለሱ ዝርዝር ጉዳዮችን በጣም መጥፎ የህይወቱ ምዕራፎችን ጨምሮ እንዲነግራት ትዘበዝበዋለች እና ከዛ እንደምትወደው ትናዘዛለች። ነገር ግን የዊል ልብ አስቀድሞ ተዘግቷል። እርሱ ግን አልወድሽም ብሎ ልቧን ይሰብራል። በሌላ በኩል ከፕሮፌሰር ጄራልድ ጋር ይገናኛል። ጄራልድ ከንግድ አጋሮቹ ጋር በተደረገው ስብሰባ ላይ በተፈጠረው ነገር ተበሳጭቶና በዊል በግዴለሽነት ተናዶ ይሰድበዋል። ዊልም ጓ ብሎ ጮሆ ይህን የአካዳሚክ ስራ እንኳን ካሁን በኋላ እንደምፈልገው እርግጠኛ አይደለሁም ይለዋል። ከፕሮፌሰሩ ጋር መነጋገር ለሱ እንደ መሰቃየት ነው። ምክንያቱም አእምሮ ከፕሮፌሰሩ በጣም የተሳለና የነቃ ነው። ጄራልድ ለዊል ስላደረገለት ውለታ ቢያንስ ምስጋና እየጠበቀ እንዳሰበው ሳይሆን ተከራክሮ ሳይስማሙ ዊል ወጥቶ ይሄዳል። በኋላ በብሔራዊ ደህንነት ኤጀንሲ ውስጥ ለቃለ መጠይቅ ተጋብዞ ወርቃማ ስራ እንደሚሰጡት ቃል ይገቡለታል። ዊል ለአንዳንድ የፖለቲካ ፍላጎቶች ብቻ የመደበኛ ሰዎችን ሕይወት ማበላሸት እንደማይፈልግ በመግለጽ የቀረበውን ጥያቄ ውድቅ ያደርጋል። እነሱም የተባልከው አልገባህም፣ ይህን ቦታ ካገኘ አንተ 80% የስለላ ስራን ትይዛለህ እና በዚህ ከሲአይኤ 7 እጥፍ ትበልጣለህ ብለው ይደልሉታል። ብዙም ሳይቆይ ከሾን ጋር እንደገና ይገናኛል። ሾን ዊል ለምን የኤንኤስኤን ስራውን እንዳልተቀበለ ይጠይቀዋል። ዊልም መልሶ ታዲያ ምን ላድርግ እዛ ቦታ ይለዋል። እኔ ለተሻለ ቦታ ራሴን እያዘጋጀ ነው ይለዋል። ቴራፒስቱ ሾንም ዊል ብቸኝነት ከተሰማው የሚያናግራቸው ጓደኞች እንዳሉትና ከነሱ ጋር መሆን እንደሚችል ይነግረዋል። ዊል ብቻውን እንዳልሆነ በመናገር እንደ ካንትና ኒቼ ያሉ ታዋቂ ፈላስፎችን ይዘረዝርለታል እና ሾን እውነተኛ ግንኙነት ሊገነቡ የሚችሉት በሕይወት ካሉ ሰዎች ጋር ብቻ እንደሆነ ያስታውሰዋል። ቀጥሎም ሾን ለምን ዊል ለመስራት በጣም ታዋቂ የሆነውን MIT ኮሌጅ እንደመረጠ ይጠይቀዋል። በቦርዱ ላይ ሲጽፍም ለምን እንደሚደበቅ ይጠይቀዋል እና ቀጥሎም በሕይወቱ ምን ማድረግ እንደሚያስደስተው ይጠይቀዋል። ዊልም ሕይወቱን ሙሉ ጡብ መትከል ወይም እረኛ መሆን እንዴት እንደሚያስቸግረውና ሌሎች ጥቃቅን የማይረቡ ወሬዎችን ማውራት ይጀምራል ከሾን ጋር። ሾን ዊል እየቀለደበት እንደሆነና ለራሱ ታማኝ መሆን እንደማይፈልግ ይረዳል። ዊልን ከቢሮው
ያስወጣዋል። በጣም ቀላል ጥያቄ እጠይቅሃለሁ፣ አንተ ግን ቀጥተኛ መልስ ልትሰጠኝ አትችልም። ሾን አሁንም በንዴት አንተ ምጡቅ አይምሮ እያለክ እና ማንም ተወዳዳሪ የሌለክ ሆነ የጉልበት ስራ እየሰራክና ስለ እረኝነት እያወራ ትኖራለህ ይለዋል። ዊል ለምን ከቢሮ እየተባረረ እንደሆነ ግራ ገብቶታል። ሾን ዊል ከእሱ ጋር ቅን እንዳልሆነና እረኛ እንደሆነ ይነግረዋል። በሌላ በኩል ዊል አሁን ገና ከእንቅልፉ እንደባነነ ሰው ራሱን ስለ ስካይለር ጥያቄዎችን ይጠይቃል። የነፍስ ጓደኛ የት ነች? ስለ ነፍስ ጓደኛ ማውራት ትፈልጋለህ? የት ነው ያለችው ስካይለር? ሞተች ወይስ በህይወት አለች? አሁን ጊዜው ሄዷል። ዊል ስካይለርን ይደውልላታል። ነገር ግን ስካይለር ማንኛውንም ከባድ ውሳኔ ሳታደርግ እየጠበቀችው ነግራው አሁንም አፈቅርሃለሁ ትለዋለች። እርሱም ራስሽን ጠብቂ ብሏት ስልኩን ይዘጋል። ከዚህ በኋላ ስካይለር ካሊፎርኒያን ለቃ ትሄዳለች። በሌላ በኩል ዊል ከቻክ ጋር በቦስተን ግንባታ ኮንስትራክሽን ቀን ስራ እየሰራ ያስመለክተናል። ይህ በእንዲህ እንዳለ ፕሮፌሰር ጄራልድ ዊል የገባውን ቃል የማይፈጽም ከሆነ ወደ እስር ቤት እንደሚመልሰው አስረግጦ በስልክ ያወራዋል። በእረፍት ጊዜያቸውም ጓደኛው ቻክ ይህን ጉዳይ ምን ለማድረግ እንዳቀደ ሐሳቡን ይጠይቀዋል። ዊልም ከአሁን በኋላ ተራ የሆነ የሂሳብ ቀመራቸውን በመፍታት ጊዜውን ማሳለፍ እንደማይፈልግና እንደ አይጥ የላብራቶሪ መሞከሪያ መሆን እንደማይፈልግ ያስገነዝበዋል። ቻክም ብዙም መካሪና አገናዛቢ ጓደኛ ስላልነበረ አው የላብራቶሪ አይጥማ መሆን የለብሽም ብሮ ይላታል። እርሱም በቦስተን ለመቆየትና ከቅርብ ጓደኞቹ ጋር ለመዝናናትና ቺል እያደረገ መኖርን ይመርጣል። አሁን ግን ሳይታሰብ ቻክ ሐሳቡን ቀይሮ ከዊሊ ፈጠራ የሚገኘው መላውን ሲያስታውስ ይህን እቅዱን መቀበል አልፈለገም። ተሰጥኦውን በመጣል እንዲጀዝቦ መኖር እንደሌለበት ያስገነዝበዋል። ቻክ በየቀኑ ከስራ በፊት በዊል ቤት አብሮ ከርሱ ጋር አሪፍ ጊዜ ማሳለፍ እንደሚፈልግና ይህም የሚሆነው ቤት ኖሮት ከዛች ጉርጓድ ቤት ወጥቶ ማየት ሲችል እንደሆነ ይነግረዋል። ይህ በእንዲህ እንዳለ ጄራልድ ዊል ከሾን ጋር የቴራፒ ክፍለ ጊዜያዎችን መከታተል እንዳቆመ ያውቃል። ፕሮፌሰሩ ለዳኛው ዊል መጥፎ ያረከው አንተ መሆንህንና ወደ ባሰ ወንጀል እንዲገባ እያረክ ያለው አንተ መሆንህን ነግሬው አስጠይቀሃለሁ ይለዋል። ሾንን በኔ ወጪዎች እንኳን እንደፈለጋችሁ ብታላግጡ ግድ አይሰጠኝም፣ ነገር ግን እዚህ ላደርጉ የሚፈልገውን ነገር ለመናድና ለማጥፋት እንዳትሞክሩ ብሎ ፕሮፌሰር ጄራልድ ሾንን ያስጠነቅቀዋል። ሾን ፕሮፌሰሩ ስለ ዊል ስሜቶች ደንታ እንደሌለውና ዊል ሙሉ ህይወቱን ብቻውን እንደነበረና ፍቅርን መቀበልም ሆነ መስጠት ለእርሱ ከባድ እንደሆነ ይነግረዋል። ጄራልድ ግን አይሰማም። ሾን ለራሱ ስኬት ብሎ አብሮ እንደሚሆንና ልጁን ለራሱ ጥቅም ፈልጎት እንደሆነ ይነግረዋል። ፕሮፌሰር ጄራልድ ለሾን ቴራፒስቱ ሾን ይህን ሲሰማ ጆሮውን ማመን ያቅተዋል። ይህ ራስ ወዳድ ፕሮፌሰር ሾንንም እንደራሱ ያስባል። እኔ ምንም የማልችል አድርገህ ታስባለህ? እኔ ማን እንደሆንኩ አውቃለሁ እና በማደርገው ነገር እኮራለሁ ብሎ ቴራፒስቱ ለፕሮፌሰሩ ይመልስለታል። ሾን እሱ የሚያስበው የዊል ዕጣ ፋንታና የእሱ እውነተኛ ፍላጎቶች ብቻ እንደሆኑ ይነግረዋል። በዚህ መሃል ዊል ወደ ቢሮ ይገባል። እናም አንድ ላይ ሲያያቸው መመለስ ይችላለሁ ሲል አይና ግባ እኔ እየወጣው ነው ይለዋል ፕሮፌሰሩ። ከዛም ይወጣል እና ዊልን ከቴራፒስቱ ጋር ይተወዋል። ሾንም የአሁን ብቻ ሳይሆን ጄራልድ የቆየ ቂም ከርሱ እንዳለው ነግሮት አብሮ ከዚህም በፊት ረጅም ታሪክ እንዳላቸው ይነግረውና ከዛም ሾን ወሬውን ቀይሮ ስለ ዊል የጤናውን ሁኔታ ሪፖርት ለዳኛው እንደሰጠው ይነግረዋል። ዊልም የነገረውን ነገር ከምንም ሳይቆጥሮ ስለ ህይወቱ በማሰብ ሾንን
የእርሱ ሕይወት ውስጥም እንደሱ አይነት አጋጣሚ ካለ ይጠይቀዋል። በድንገት ዊል የሾን ሕይወት ብዙ ክፍሉ ከራሱ ጋር እንደሚመሳሰል ከሾን ይሰማል። አባቱ የሚደበድበው የአልኮል ሱሰኛ እንደነበር ይነግረውና ሾን በእርሱ ላይ ስለደረሰው ምንም አይነት ነገር ተጠያቂ እንዳልሆነ ለዊል ደጋግሞ ይነግረዋል። ዊል መጀመሪያ ላይ ስለራሱ ለመኩራራት ይሞክራል። ከዛ ከተበላሸው ስሜቱ ሙሉ በሙሉ ይወጣል። ከዛም ለሾን ያዝንና አቅፎት ማልቀስ ይጀምራል። አምላኬ! ሁሉም ነገር ወደ ቦታው መመለስ ይጀምራል። ብዙም ሳይቆይ ዊል ከሾን ጋር ወደ መጨረሻው ክፍለ ጊዜ ይመጣሉ። እናም ከሾን ጋር ይጨርሳሉ። እርሱም በፕሮፌሰሩ ሪኮመንድ ከተደረገ ኩባንያዎች ውስጥ በአንዱ ለመስራት እንደወሰነና በምርጫውም እንደተደሰተ ለስነ ልቦናው ባለሙያው ለሾን ይነግረዋል። ሾንም ትንሽ ለቫኬሽን ለመውጣት እንደወሰነና ቁጥሩን ለዊል እንደሚተውና እንደሚደዋወሉ ይነግረዋል። በዚያም ምሽት ዊል ልደቱን ለማክበር ከጓደኞቹ ጋር ይወጣል። ጓደኞቹም ከተለያዩ ውዳቂ ዕቃዎች የሰሩትን መኪና በስጦታ መልክ ይሰጡታል። ከመሄዳቸው በፊት ፕሮፌሰር ጄራልድ ሾንን ይጎበኛሉ። እርስ በርሳቸው ይቅርታም ይጠያየቃሉ። አንድ ላይ ወጥተውም አንድ ሁለት ለማለት አንድ ላይ ይወጣሉ። ይህ በእንዲህ እንዳለ ቻክ እንደተለመደው በመኪና ወደ ዊል ቀድሞ መኖሪያ ቤት ይሄዳል። እርሱ ግን አሁን ሙሉ በሙሉ ሕይወቱ ተቀይሮ መደበኛና ትልቅ ስራ እየሰራ ነው። እናም ቻክ ከዚህም በፊት የተናገረው ነገር እንደ ትንቢት እንደተፈጸመ ያስባል። አሁን ደግሞ ዊል ለሾን ማስታወሻ በፖስታ ሳጥን ውስጥ ያስቀምጣል። ሾንም ከፈተው እና ዊል የኩባንያውን ስራ ትቶ ከስካይለር ጋር ለመሆን ወደ ካሊፎርኒያ እንደሄደ ይረዳል። በማስታወሻው ውስጥ ሾን ሚስቱን ለማግኘት የቤዝቦል ጨዋታ ቀኑን እንደተወ ለጓደኞቹ እየነገራቸው ራሱ ሾን በተጠቀመው ቃል እየተጠቀመ ይነግራቸዋል። እና ፍቅረኛው ስካይለር በርሱ ዕውቀት እየተደመመች ትኖራለች። ቤተሰቦች ፊልሙን እንዴት አገኛችሁት? አብራችሁን ስለምትሆኑና ስለምታበረታቱኝ አመሰግናለሁ። መልካም ጊዜ። ቸር ቆዩ።